አንድ ሴት ድንግልናዋን ካጣች ወይም ልጅ ከወለደች በኋላ ከፔሬድ ህመም ትድናለች? ይህን ጥያቄ እንመልስ እስቲ። ብዙ ሴቶች ፔሬዳቸው ላይ ሲሆኑ የህመም ስሜት ይሰማቸዋል። ከዚህም የተነሳ ለእርዳታ ሲጠይቁኝ እና ሌሎች ከዚህ በፊት የሞከሩት ነገራቶችን ሲጠይቅን ሌሎች ባለሙያዎች ጀስት ካገባሽ በኋላ ድንግልናሽን ካጣሽ በኋላ ወይም ልጅ ከወለድሽ በኋላ ይተውሻል ብሎኛል የሚል ምላሽ ይሰጡኛል። እናም ከዚህ የተነሳ ይሄ ሀሳብ ምን ያክል እውነት ነው የሚለውን እስቲ እንወያይ። የመጀመሪያው ቨርጂኒቲ ስታተስ ወይም የድንግልና ሁኔታ ምንም አይነት ከፔሬድ ህመም ጋር የሚያገናኝ ነገር የለም። ነጥቡ ድንገት ከሆነ ራሱ በሴክሹዋል ኢንተርኮርስ በሚፈጸምበት ጊዜ ግንኙነት በሚደረግበት ጊዜ እና ኢንዶርፊን የምንለው ወይም ዶፓሚን እና ሌሎች ሆርሞኖች ሪሊዝ ይሆናሉ። ግንኙነት ላይ በምንሆንበት ጊዜ እነዚህ ሆርሞኖች ሪሊዝ በሚሆኑበት ስለሚሆኑ ስትረስ ይቀንሳል፣ ጭንቀት ይቀንሳል። ሁለተኛ እነዚህ ናቹራል ፔን ኪለር ናቸው። በተፈጥሮ የህመም ስሜትን የሚቀንሱ አይነት ሆርሞኖች ናቸው። ከዚህ የተነሳ በሴክሹዋል ኢንተርኮርስ በሚፈጸምበት ጊዜ ፔን ሊቀንስ ይችላል። ነገር ግን ኖርማሊ በፔሬድ ላይ ላለች ሴት ሴክሹዋል ኢንተርኮርስ ማድረጉ ከጤና አንጻር አይመከርም። ምክንያቱም በግንኙነት የሚተላለፉ ኢንፌክሽን በምንም ጊዜ በላይ የመተላለፍ እድሉ ከፍተኛ ነው። እንደዚሁም ዩሪነሪ ትራክ ኢንፌክሽን፣ የሽንት ቱቦ ኢንፌክሽን የመፈጠር እድሉ ከፍተኛ ነው። ለዚህ ከሆነ ራሱ ግንኙነት ሲደረግ ብቻ ነው ግንኙነቱ ከተደረገ በኋላ ሊመለስ ይችላል። ሆኖም ግን ይሄ ሁሉ ለሁሉም ሴቶች አይሰራም። እንደዚሁም ደግሞ አንድ ሴት ካረገዘች በኋላ በእርግዝና ጊዜ እንደዚሁም ከወለደች በኋላ የፔሬድ ህመም ይቀንሳል። አብዛኛው ሴቶች ጊዜያቸው ደርሶ የሚወልዱ ሴቶች እንደዚሁም በራሳቸው ጤናማ አወላደድ ወይም ስፖንታነስ ዴሊቨሪ የምንለው በኦፕሬሽን ሳይሆን ማለት ነው። ያለ ኦፕሬሽን የሚወልዱ ሴቶች ጊዜያቸው ደርሶ የሚወልዱ ሴቶች ከወለዱ በኋላ የፔሬድ ህመም በጣም ይቀንስላቸዋል። ይሄም ስቲል እንግዲህ ለሁሉም ሴቶች አይደለም። ይሄም ምንም ወልደው እንኳን ብዙ ልጆች ራሱ ወልደው የፔሬድ ህመም የማይተዋቸው ብዙ ሴቶች አሉ።